ሰላም እንዴት ናችሁ ጋይስ? ሰላም ናችሁ የዩቲዩብ ተከታታዮቼ? ዛሬ ደግሞ በፀሐይ የሚገርም ፀሐይ ነው ያለችው። ዝናብ የለ፣ ብርድ የለ፣ ምን የለ፣ በቃ ፀሐይ ብቻ። ዞሮ ዛሬ በጣም የሚገርም ነው። ዛሬ የምንሄድበት ወደ ኮንፈርማ የሚባል ነው የምንሄደው እና እዛ ዕቃ እንገዛለን እና ታማርጡኛላችሁ፣ የቱ ይሻለኛል፣ የቱ አይሻለኝም፣ ይሄ ቢሆን ኖሮ እገዛለሁ ግን ይሄ ቢሆን ይሻል ነበር ምናምን ብላችሁ ኮሜንት ላይ አስቀምጡልኝ። ህዝብ ይሆን እንደናችሁ አተ አሳያችኋለሁ ብዬ እኮ በቃ እየረሳኋችሁ ማርያም ወደዚህ ቀልብሲ ስለሚሄድ ስገባ አይኒ ምናምን በለሽክ ማድረግ ነውና ረሳኋችሁ ማርያም። እና እንዴት ናችሁ? መጀመሪያ ለሁላችሁም በሰላም ቆይታችኋል ብዬ ተስፋ አድርጋለሁ። እዚህ ያለ ንብረት ማርያምን በስማም አይነካም። ቆይ በጣም የወደድኳት እንትን አለች ላሳያችሁና በጣም አሪፍ ነች። በጣም ነው የወደድኳት ማርያም። በቃ በጣም ከምነግራችሁ በላይ ነው የወደድኳት። ከለሯ ብትሉ፣ ስታይሏ፣ ዲዛይኗ በቃ ሁሉ ነገሯ በጣም ነው የወደድኳት። ግን በጣም ውድ ነው። በጣም ነው ውድ። 1620 ብር ያያችሁት ነው። በጣም ውድ ነው ማርያም። በቃ በጣም ውድ ነው ግን አይ ላቭ ኢት። በጣም ነው የወደድኩት ማርያም። ከለሩ ምናምን ሁሉ ነገሩ ተዘጋጅ አያችሁት ነው። እና ባቴ እልሃል ይሄ ሁሉ ብር አውጥቼ አልገዛም። ለምን ልብስ መሬት ላይ አያድርም? ከምሬን እኮ ነው እንዴ 1000 ምናምን ሰጥቼ ለምን አልሞት? ምን አገባኝ? በስመ አብ። ግን ላይክ አሪፍ ዕቃ አላቸው። የመጨረሻቸው ሊዘጉ ስለሆነ ነውና እንደዚህ ያደረጉት። እዚህ ደግሞ አለ 35% ተቀነሰው። ይሄ ትንሽ ይተልቀኛል እንደሚባለው ያው ይተልቀኛል። ምክንያቱም ይሄ ቁም ሳጥን አድርጌ ካልሸፈንኩት የሆነ ኢቭን እንግዳ ሲመጣ ወይ ሌላ ነገር ሲመጣ የመጣው ሄደው ነው የሚያዩ መኝታ ቤቴ ማለት ነው። እንደሞ እንደዛ አልፈልግም። በቃ ማንንም ሰው መኝታ ቤቴን እንዲያይብኝ አልፈልግም። ለዛ ነው እንትን እያልኩኝ ያለሁት። ፉሊ አገኛለሁ ብዬ ተስፋ አደርጋለሁ። ዛሬ ካላገኘሁ ነገ አገኛለሁ፣ ነገ ካላገኘሁ ደግሞ ከነገ ወዲያ አዲስ ስለሚመጣ ሁሉ ጊዜ አገኛለሁ ብዬ ተስፋ አደርጋለሁና እስኪ ከሁለቱም የመረጥኳቸው የቱ ደስ አላችሁ? እኔ በቃ የመጀመሪያው ደስ ያለች 1600 ምናምን የተባለችው እሷ በጣም ደስ ያለች ማለት ነው። በጣም ግን እጅ ያጥራል እንዴ። ቢኖረኝም ለራሱ አልገዛም። 1600 አልገዛውም ብሮ። በኢትዮጵያ እኮ ወደ 320 ሺህ ምናምን አካባቢ ነው። 330 ሺህ አካባቢ ነው እንዴ። ምን በወጣኝ አባቴ ሁዋ ምን አገባኝ? የአቅሜን ገዝቼ አልገላገልም እንዴ። ብቻ ማሪፍ ነች። 500 ብር ነች ግን የድሮ ዲዛይን ነው ምናምን አሮን ወደ ትንሽ ጊዜ ይሆናል ብለን ከገዛ ነው እንጂ በጣም የቆየ ዲዛይን ነው። በቃ በጣም ከዛ ነው ስንት ያለ መተሰማን በጣም አጭር ነው። በምን በጣም እንትን ነው። በጣም ትንሽ ነች። ከ2 ሜትር እስከ 210 ሜትር ነው የሚያስፈልገኝ እና እቺ ታጥረኛለች። ትንሽ ታንሰናለች። አረ ህዝብ ሆይ ጨንቅ ነው። የጀርመን እንትን ደግሞ የጀርመን ሳምኛል። ይቅርታ አድርጉልኝ። እንደ ሰው ነው የሚመስለኝ እቃው ማርያም። ይቅርታ የጀርመን ደግሞ አሁን ይነሱብናል ማርያም። ለእንትናቸው በቃ የጀርመን ጨዋታቸው ምናምን ያራዳ ልጆች ናቸው ምናምን እንጂ ወይኔ በስመ አብ። ሌላውን ትተክ እቺ ደግሞ 181 እኔ በቃ ምንም ልመርጥ አልቻልኩም።
የተሻለም አላገኘው የምመርጥበት ማለት ነው። የምትመርጠው እኮ የተሻለ ስታገኝ ምናምን ነው። እዚህ የተሻለ የለም። ምን ላድርገው ነው አሁን? በቃ ያለ ቁም ሳጥን ልኑር። ልብሴን እዛው እንደተዘ ቤቴን ላሳያችሁ ያልቻልኩትኝ እኮ አርማዲያ ስላልገዛው ነው፣ ቁም ሳጥን ስላልገዛው። ምክንያቱም ቤቴ በሙሉ የጅብ ቤት ነው የሚመስለው። ጅብ ኧረ ቤት ሲጸዳ የኔ ቤት እኮ ኧረ በስመ አብ አይወራም እኮ ማርያም አይወራም። እናቴቱ በጣም ነው የሚያስጠላው። አሁን እቺ ነጭ ሆና ነው በጣም አሪፍ ነች። 600 ብር በጣም አሪፍ ነች። ማርያም ይኸውት ይታያል። አሪፍ ነች ግን ነጭ ነው። ነጭ ነው ያልወጣው። ጉዳችን ነው ዘንድሮ። አይዳይ እስኪ እቺ አሁን በጥቁር አለች 203 ስንት ሜትር ነች? 630 ብር ታያችኋል። እቃዋ ደግሞ ላሳያችሁ። እቺ ነች እቺን ትመስላለች። እቺ ደግሞ ስንት ነች? ስንት ሜትር ነች? ቻት በቃ ነው። ኧረ ተው 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 ሱይዝ ተው 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 ስለ ልብሴ ስለ ማርያም ተው ሱይዝ ተው ተው ተው። እና ይሄንን ይመስላል። እስኪ ቦታ ደግሞ ሌላ ቦታ ደግሞ ካለ አንድ ቤት አለች። እሷ ብቻ ነው ያለዋት እንጂ ሁሉም አይቼዋለሁ፣ ግን አንድ ቤት ብቻ አላየኋትም። እሷንም ሊያትና አሳያችኋለሁ እላለሁ። በቃ በሉ ሁለተኛ ቤቱን እንሄዳለውና እዛ ሂጅ ያሳያቸዋለሁ። የተሻለ ካገኘው ቪዲዮ ቅርጻለሁ። የተሻለ ካላገኘው ግን እንደፈረደብኝ ሀገሬ ዘፈን እየዘፈንኩኝ ማሲንቆዬን እየነፋው ወደ ሀገር ይገባል እመለሳለሁ ማለት ነው። ምንም ላደርግ አልችልም። ይታደሉታል እንጂ አይታገሉትም። እና ምን ላድርግ እንዴ? ንገሩኝ እስኪ ምን ላድርግ? አጣው ምንድነው እንደ ሀገሬ ሰው ያለው ያጣለማኝ ተሳርፎ ሄዳለሁ ያለውን ተሳድቤ አልሄድም። ግን ምንጣፍ ለእንትናችን የምግብ መብያን አልገዛውም። ግን እቺ ምንጣፍ ለእንትናችን ትሆናለች። በጣም አሪፍ ነች። ገባችሁ? አሪፍ ነች። አናን ይወት 60% ቀንሷል እያለ ነው። በጣም ወዶ ምንጣፍ ነው ማለት በጣም ነው ደስ የሚል። እና እላችኋለሁ ጥሩ ነገር የለም። በቃ ኢቭን እኔ ጥሩ ነገር ያለ መስሎኛል የለም። በቃ እዛ ቤት ሊድና ወገን እዛ ሂጅ ይቀርጻል። ኦኬ ባይ ባይ። አያችሁት ህዝቤ ወይ ማርያም ቅድም ይወጣ ማለት ነው። ከቤት ቅድም ነው የወጣት እና ልጅ ረሃብ ልሞት ፈለግኩኝ። በቃ ረሃብ ልሞት ደስ ነው። ጓደኛዬ ደግሞ ቆየ የአንድ ወር ደመወዛችን ነው እዚያ ጠፋን። ማርያም እሱ አሁን ወር ሙሉ እንዳልነበርኩኝ ትቼው እንደነበርኩኝ ቲክታክ ሳይሆን ተመልሼ እመጣለሁ። እዚህ ወይ ታብታብ ታደርጋለሁ ነግሬሃለሁ። ግን እኮ አንድ ቀን አልጨረስም። አሁን 30 እንቀጥለው ነገ ነው አንድ ከዛ አስቡት 30 ቀን እና እየተፋሰቡ ባይዶይ ማርያም ዲስካውንት ስለነበረ ነው እንጂ ብሩም ለራሱ አይበቃኝም ነበር። ማርያም ዲስካውንት ነበር። አሁን በቃ ትዳሬ ሲወጣው ቁምሳጥን ብቻ ነው ያጣሁት። ቁምሳጥን በቃ አንድ ያለየዋት ማርኬት አለች ኢኪያ ምናምን የሚባለው እሷን አያታለሁ። እሷ ላይ ካላገኘው ግን ምንም ላደርግ አልችልም። በቃ የሆነ ገዝቼ እሄዳለሁ። ምንም ላደርግ አልችልም። መለስና የሚቀጥለው ሳምንት መጥቼ የሆነ ገዝቼ እመልሳለሁ። እና እላችኋለሁ ህዝቤ ሆይ ይሄንን ይመስላል። ያው
እንብላ እስኪ ማርያም ረሃብ ሞት ታውቃላችሁ እቺ አይደለም ልታጠግብ የባሰ ረሃብ ነው የምትለቅልኝ ተቆርኩ ድናን አልተቆርኩ አሌክስ አልተቆርኩም የምን ወራት ነው ዋላ ያለው ወራት ነው እና አላችኋለሁ ምን አለ አዲስ ነገር ህዝብ ሆይ ምን አለ ኑሮ እንዴት እያደረጋችሁ ነው ደህና ናችሁ ወይ ዛሬ ደግሞ ቲክታክ ላይ የሆነች ሴትዮ እቺ ትልቋ ሴትዮ አሞራ አፍንጫ ተለቀ ምናምን እኔ አፍንጫ አይኔ ጋር ነው ያለው ወይ እናንተ ጋር ነው ያለው እኮ ግርም የሚለኝ ማለት እና አላስቆርጦ በክሊት ላውጣ ምን ግርም እኮ ነው አሁን ስለኔ አፍንጫ ማን ነው የሚመረከው አው ትልቅ ነው አውቃለሁ ለምን ግን ከፊቴ ምንድን ይባላል ከፊቴ በላይ ትልቅ አይሆንም ምን አገባችሁ እናንተ እኔ አፍንጫ አይኔ ጋር ያለው እናንተ ጋር አይደለም እናቴ ደግሞ ክልስ ነች እናቴ ባባቷ ጥርት ያለች ትግራዊት በእናቷም ጥርት ያለች ትግራዊት ነች ክልስ አይደለም ማርያም ከምንም ክልስ የለም አይደለም ከነጭ ጋር ማለት ነው ኢቭን ከሀበሻ ጋር ሀበሻ ስላችሁ ጎረቤታቸውም ይቻላል አገሮች በሙሉ ክልስ አይደለች ጥርት ንጥት ያለች ነች ገባችሁ አንተ ፊንገር ሾው ነው አይደል እንዴ እየበላ ማውራት እንዴት ነው የሚጣፍጠው ማርያም በጣም የሚጣፍጠው እየበላ ስታወራ ምናምን ሞክሩት ያልሞከራችሁት ሞክሩት ማርያም ግን አጋስቸረኝ ላይቭ ላይ ሆኜ እየበላው ያለ ይመስለኝ ነው ትንሽ ልጨርሳትና እመልሳለሁ ኦኬ ትንሽ ግማሽ ላደረሳት ቢቀር ተመልሰናል ከትንሽ የረስ ደቂቃ በኋላ እንቀሳቀሳችኋል ብዬ ተስፋ አደርጋለሁ እኔ የምላችሁ ሶፋ ገዝቻለሁ ማርያም አልጋ ገዝቻለሁ ፍራሽ ገዝቻለሁ አልጋና ፍራሽ አንድ አይደለም እንዴ እንዳትሉ ደግሞ እዚህ ሀገር ላይ ብቻው ነው የሚሸጥ ይሄ ሁሉ ሞልቶ ያለ ቤቱ ቁም ሳጥን ስለሌለች ብቻ ልቤ ድፍን ነው ያለው ማርያም ደግሞ ኦንላይን ባይል ራሳቸው ላይ ማርኬት መጥቼ ባይም በቃ ደስ የሚል ነገር ስላላየሁ እኮ አንዷን አገኘሁ በጣም ውድ ነች 5600 ምናምን ሰጥቻ ገዛ ምን አገባኝ እንዴ እንደዛ ጨምሬ ለታላቅ ወንድሜ መሬት አልገዛለትም ማርያም ወይ ከብቶች ገዝቼ ሄድና በራይደ ራስ አርሳ 40 ግብራ እናሳ በቃ ገጠር ገባ አርሳ አድረ ብላ ብያል ሰጠው ዋ ማርያም ጭንቅላቴን ያዞረኝ እንኳን 1000 ምናምን ሲል አንተ እዚህ ሰከንድማ ምንድን ብለው ሰከንድማ ሰው ተጠቅሞበት ይጣለው አላ እሱ ኢቭን እኮ ለራሱ በጣም እንትን ውድ አይደለም ግን ውድ አደረሳቸው ደስ የሚል እቃዎች አሉ ደግሞ ብዙ ያልተጠቀሙበት ምናምን ነው ከዛ ደግሞ ዋጋ ትንሽ ከዚህ በ10 ጥፍ ይሻላል ግን እኔ ደግሞ ሰው የተጠቀመበት ነገር አልወድም ችግር አለኝ እኮ ማለት ድሮ ይሻል ነበር ማርያም ድሮ ምንም አይመስለኝም ነበር በቃ የወንድሞቼን ልብስ አለብሳለሁ የጓደኞቼን ልብስ ለብሳለሁ የጓደኞቼን ጫማ አረጋለሁ ምናምን አሁን እዚህ አመት እዚህ 2 አመት ውስጥ ግን በስመ ሁሉ ነገር ነው ያስጠላል ሁሉ ነገር
በዛም ሆነ በዚህ ጎፋው እንደሚያወጣለው ሁሉም ትረባረባለሽ ነግሬሻለሁ የህዝብ ልጅ ነህ እያላችሁ ነበራችሁ የህዝብ ልጅ ነህ ስትቸገር አንወድም ሲከፋ አንወድም እያላችሁ ነበር አሁን ጎፋው እንደሚያወጣለው በቃ ትረባረባላችሁ ሁላችሁ በስማ ይግደለኝ ፈጣሪ ግን ማርያም ይሄን ነገር ቁሜኔ ጎፋው እንደሚያወጣች ከመለምን ሶሻል ሚዲያ ላይ ወጥቼ እነዚህ ጓደኞቼ ወዳጆቼ ይሄዱ ማርያም ብሞትም አንደለም እንደዚህ ሆኜ ማለት ነው ምበላው ባጣ ብለን ብታመም ለራሱ አልወጣ በጣም ከሚያስፈራኝ ነገር የሰው ፊት ማየት በተለይ ደግሞ ሶሻል ሚዲያ ላይ ኦኬ ከቤስት ፍሬንድ ጋር ወይ ከፋሚሊ ጋር ምናምን ትበዳደራለህ ብር ወይ ስጠኝ ምናምን ትባባላለህ ቸገረኝ ወይ የሆነ ነገር እንትን አለ ሶሻል ሚዲያ ግን ኡፍ በጣም ነው የሚያስፈራኝ በቃ እና እኔን ኪዳነ ምሕረት እናቴ የምለምናት ነገር የዚህን ሀበሻ ፊት እንዳታሳየኝ በቃ የዚህን ሀበሻ ፊት እንዳታሳየኝ በቃ ሞት ረፍት ነው ማርያም ከመለመን የዚህን ሀበሻ ፊት አይተህ ከመለመን እስማ በአስር ጥፍ ይሻላል በስተመጨረሻ ገዛዝቼ ጨርሻለሁ ብሬም አለቀ ኪሴም ምንድነው ተቀደደ ጨርሰናል ይባርከው ጓደኛዬ በመጣ ማርያምን አልችለው ነበር ስለማለች ጓደኛዬ በመጣ ማርያምን አልችለው ነበር በስመ አብ ወወልድ ወመንፈስ ቅዱስ እኔን የምትሰሙኝ ካላችሁ በተለይ እዚህኛ አውሮፓ ሀገር ውስጥ የምትኖሩ ከሆናችሁ ከእናታችሁ ቤት እንዳትወጡ በቃ ሳትዘጋጁ እንዳትወጡ በደንብ ተዘጋጅታችሁ የሚበቃችሁን ብር ይዛችሁ ምናምን ውጡ ኦኬ እኔ ደግሞ አንደኛ ነገር የጎዳይ ነገር ቢኖር አሁን በቃ ቅርብ ጊዜ አፍሪካ ደርሼ መምጣቴ ነው ብዙ ብር ነው ያጠፋሁት እዛና ለዛ ነው የገዛነው ዕቃ ይሄን ይመስላል ይሄ ምንድን ይባላል የኔ ሳይክል በሙሉ አፍ የላት ሆና እንጂ ትጮህ ነበር ማርያም እና አሁን ባስ ይዘን ወደ ቤታችን እንሄዳለን እና እላችኋለሁ ህዝቤ ሆይ ነገ ክላስ ለሙሉ ምን ነገር አልቀጽም ግን ከነገው ወዲያ ምንጣፉን ስናደርግ ምናምን ስንጠራርግ ምናምን አሳያችኋለሁ ኦኬ ሃቭ አ ጉድ ናይት ህዝቤ ሆይ ትሬን እየጠበቀን ነው መሽቷል በጣም ይት ማርያም ቅድም የወጣበት ሰዓት ተሳውስታላችሁ ማርያም በጣም ነው የሚሸው ግን ተመስገን እስኪ ድንግሏ እናቴ አባቴ ፈጣሪ ሁሉ ዓለም ተመስገን ማርያም ለኔ ሰጠለ ማን ሰጠ እና ይሁት ከነቃች አሁን ትንሽ ይመስላል እንጂ ማርያምን ማት ቃል የሞላበት ማርያምን በቃ ገና ብዙም ይቀረኛል ቁም ሳጥን የምግብ ዲስክ እንደን ምን ይባላል ላይክ አይ ዶንት ኖ በና ሰላም እንጂ እንደና የሆነች ደግሞ ሳጥን አለች ዕቃ የምትይዝ ምክንያቱም ላይክ ትንሽ ስቱዲዮ ስለሆነች ቤቴ እንትን የምትይዝብሃለች ዕቃ ምናምን እንድትይዝብህ ትንሽ ቁም ሳጥን አለች ሀፍ ቁም ሳጥን አለች እና ያ አንድ 4-5 ነገሮች ላልቆሽ ነው የቀሩኝና ፈጣሪ ይመስገን በቃ ቀርቤያለሁ ቤቴን ሞላሁት ምንም አልቀረኝም እና ደግሞ ትንሽ እንማራለን እየሰራው ነው ጨራርሼ ገዛታለሁ ሰላም እንደላችሁ ዳራችሁ ዛሬ ደግሞ ከእንጀራ ቀጥሎ የምወደው ምግብ መጀመሪያ እንጀራ ከማንም ጋር ላወራዋች ከዛ ቀጥሎ ግን የምወደው ምግብ አለ ተኩስ የሚባል ምግብ ነውና አብረን ቁጭ ብለን እንበላለን በጣም ነው የሚጣፍጠው ማለት ነው ባይዶ አረብ ሀገሮች ምናምን ላይ የምትኖሩ ያላችሁ ታውቁታላችሁ ኢቭን ውጭ ሀገር አላችሁ ግን እንደ አረብ ሀገሩ አይጣፍጥም እዚህ ያሉትን አረቦች ስለሚሰሩት በጣም ነው የሚጣፍጠው ማለት ነው Merci. ያስጎመጃል ማርያም መስከን አውጣው ነው ቆይ በጣም ወዶ ምግብ ማርያም በጣም በቃ
እንጀራና ተኮስን መወዳደር አልፈልግም ከማንም ነገር ጋር ማለት ነው። እና ዛሬ እንደተመለስኩ ልብስ ለማጠብ ነው የሚገባው። ምክንያቱም የቆሸሸውን ንጹህን በአንድ ላይ የት እንዳለ አላውቀውም። በቃ ተደባላልቋልና ምን ላደርጋችንም ሁሉም በአንድ ነው የማጠበው። እናሳያቸዋለሁ። ቤቴ በስመ አብ የእብድ ቤት ነው የሚመስለው። የእብድ ታውቃላችሁ፣ የእብድ እና ዛሬ ማታ አብረን ነው የምናድረው። በደንብ አድርጌ ያሳያቸዋለሁ። እያጠፍን እያስተካከልን እያጸደን በስነ ስርዓቱ አሳያቸዋለሁ። ባባይ። ሰላም ሰላም፣ እንዴት ናችሁ ጋይስ? ሰላም ናችሁ? ማርያም በጣም ደክሞኛል፣ ግን ቢያንስ ለምን ትንሽ አልቀርጽም ለእናንተ ቢለ አላሳያቸው ምናምን ብዬ ማርያም ከመንታ ይደምሰው። ቤቱ የሰው ቤት አይመስል፣ ሰው የሚኖርበት ቤት አይመስል። ማርያምን ምን እንደመሰለ አሁን በቃ እንጂ ኧረ አግዙኝ፣ ምን በማርያም አግዙኝ። ደከመኝ፣ ማርያምን በጣም ደከመኝ እና ትንሽ አሳያችኋለሁ። እት ሳሎን በስማ እት አሁን ይሄን የሰው ቤት ነው የማን ቤት ነው? በጣም ታወራለች አይደል? ይሄም አልተስተካከለም፣ ይሄም አልተስተካከለም። ባይ ዘ ዌይ ዳስ በቃ ህይወቴ ላይ ትልቅ ቦታ ያላቸው ፎቶዎች ናቸው እነዚህ። በቃ ህይወቴ ላይ እማረሳቸው ፎቶዎች ናቸው። በቃ ሁሌም ስወጣ ስገባ ማየት የምፈልጋቸው ፎቶዎች ቢኖሩ እነዚህ ናቸው። ሶ መጋረጃውን ቀይሬዋለሁ። ምክንያቱም ከካምፓላ ያመጣሁት መጋረጃ ሊሄድልኝ አልቻለም። ከሶፋው ጋር ኢቭን ከምንጣፉ ጋር ምናምን ምንም ሊሄድልኝ አልቻለም እና ሰማያዊ ያደረኩት እና ክችን ትንሽ ነች፣ ጠባብ ነች፣ ግን ፈጣሪ ይመስገን ለኔ በቂ ነች በጣም። እና ቤታችን ይሄ ይመስላል። እዩት። አቤት ታየኝ እኮ ታየኝ። በስመ አብ እንደዚህ ተቀምጠው ቆይ ማለሳያቸው ስጨፍር አቤት አቤት በቃ በዛ ጋር ደግሞ ሚስት ሆና ቡና ስታፈላ ምናምን፣ ከዛ በኋላ ደግሞ እንግዳዎች ምናምን ሲመጡ ኧረ እንዴት ነህ ባለቤትህ እንዴት ነች ታየኝ። ተመስገን እስኪ አንተ ከዛ ሁሉ መከራ ከዛ ሁሉ ረሃብ ችግር ጥማት መከራ አውጥተህ እዚህ ስላደረስከኝ ምስጋና ለአንተ ይሁን። የድንግል ማርያም ልጅ አባቴ ሰው ሆንኩኝ፣ ሰው አደረግከኝ። ለሁሉም ነገር ለአንተ ምስጋና ይግባ መጀመሪያ፣ ከዛ በኋላ ደግሞ ሌላው እና በቃ ማርያም ባይ ዘ ዌይ የምነግራችሁ ነገር ቆይማ ይሄንን ከፍ ያለ ነገር ቦታ ላይ አስቀምጠው፣ ቤት እዚህ አስቀምጠው፣ እዚህ አስቀምጠው ይሻላል። ድምጽ ይሰማችኋል ብዬ ተስፋ አደርጋለሁ። ሆፉ አይቆረጥማ፣ አልተቆረጠ እስኪ በኋላ ሰማዋለሁና ከተቆረጠ አወጣዋለሁ፣ ካልተቆረጠ ደግሞ ተዋለሁ። ግን ታውቃላችሁ በቃ ማርያምን ህይወቴ ላይ ለመጀመሪያ ጊዜ ደስተኛ ሆንኩበት ዛሬ ነው። ከ5 ዓመት በኋላ ከእናቴ ተለይቼ ከ5 ዓመት በኋላ ለብቻዬ የምኖርበት ጊዜ ዛሬ ነው። ዛሬ ስላችሁ አሁን ጊዜ ማለት ነው። ለብቻዬ ነው የምኖራለሁ እና አስቤው አላውቅም። በቃ ከእናቴ ተለይቼ ምናምን አሁን ሰው እንደዚህ በሊቢያ ሄደ ምናምን እሰማ ነበር። የዛን ጊዜ በሊቢያ ግን ምን እንደሆነ አላውቅም ነበር ምናምን እና ከእናታቸው ተለይቶ እንዴት ይሆናሉ ምናምን ነበር። በቃ ስደት ወጣ ወይ ወደ ሌላ ሀገር ሄደ ምናምን ሲባል እንደዛ ነበር። ግን እኔም ወግ ደረሰኝና ወጣ። ከዛ የራሴን ቤት ተከራይቼ ኦር የራሴን ላይፍ ጀምሬ ምናምን ምኖር አይመስለኝም ነበር። ማርያም በቃ ምንም አይመስለኝም ነበር። እና ግን አንዳንድ ጊዜ ራስን መቻል ራሱ በቃ ደስ የሚል ደስታ ነው የሚፈጥራል። በቃ ማርያም እኔ የተደሰትኩት ደስታ በቃ ማንንም ሊገምተው የማይችል ነው። ማርያም በቃ ሊገምተው የማይችል ነው እና ተመስገን። እስኪ ለእኔ የሰጠኝ አባቴ ለማን ሰጠ እና እላችኋለሁ። ቼት መስላችሁ ቤታችን አሁን ሲጨፍር ለራሱ ይት በቃ ይሄ ሜዳ ነው፣ የኳስ ሜዳ በሉ ሲጨፍር ምናምን እሰለ በኻመሰለ አይ ወይ ባይዘው እራት እኮ አልሰራም እዚህ ስጃጅ ያለው እራትም አልሰራም እና በቃ ማርያም ወይ ማርያም አንዳንድ ጊዜ ሀዘን ብቻ አያስለቅስም፣ ለካም ደስታም ያስለቅሳልና ደስታ እንደሚያስለቅስ አላውቅም ነበር። ማርያም
በደስታ ምክንያት ልቤ ማርያምን እየበታ ነው። እናቲቱ እና እላችኋለሁ ቤቴ ይመስላል። አልጋዬ በጣም ምርጥ አልጋ ነው የገዛሁት ማርያምን። እቺ ሶፋ ነች፣ ትንሽ ሶፋ ነች፣ ግን ለእኔና ለዴዚ በደንብ አድርጋ ነው የምትበቃል። ኢቨን ብንወልድም ለራሱ ይበቃናል ማርያምን። ምንድን እነዚህ እንትኖችን ምናምን በቃ ብንወልድ ራሱ ይበቃናል ቤት። እዚህ ደግሞ አለ ይሄ እንትን ነው የምንድን ይባለው እዚህ ግድግዳ ላይ የሚደረግ ማለት የግድግዳ ስዕል ነውና ይሄ ስዕል አነሳዋለሁ። ምክንያቱም ትንሽ የአርማዲ ክፍት አርማዲ አለ እገዛለሁ እያልኩኝ ስለሆነ እና ቲቪያችን አንዳንድ ጥራፍታችን ብያታለሁ። በቀጣይ አሁንም ጥራፍታችን ነች እና ይሄ የሚታጠብ ልብስ ነው በሙሉ ይሄ በሙሉ እና ይሄ ላይክ ብርድ ልብስ ምናምን የገዛሁት ምክንያቱም እቺ የድሮ የነበረች ስለሆነች ጥንጤ ነች። እና አልጋው እንትን ነው ምንጣፉ ምናምን አላስገቡ፣ ግን በጣም የሚገርም አልጋ ማርያም ደስ ያለኝ አልጋ ነው። እና እዚህ ደግሞ አለ የሳሎኑ ምንጣፍ፣ ይሄ የልብስ ማስተራሪያ ማስተካከያ ምናምን። እዚህ ደግሞ አላችሁ ዕቃ ቤት፣ ይሄ የሚታጠብ ዕቃ ነው። እንደገና ይሄ የሚጣፍ ይስታል ነው፣ ግን እጥለዋለሁ። እና ይሄ ይመስላል። ዛሬ ደግሞ ይሄን ገዝተን መጥተናል። እና በቃ ምን ልበላችሁ፣ ምንም አላችሁ። ፈጣሪ ለዚህ ቀን ያብቃችሁ። በተለይ ደግሞ እዚህ ኢሮፕ ውስጥ አዲሶች ላላችሁ ከ3 ዓመት ከ2 ዓመት በታች ላላችሁ እንደኔ ያርጋችሁ። ይሄ ቅድም የከፈትኳት እንትን ይርፋን የምግብ ስትሰራ ሽታ ላይክ ኦፕን ኪችን ስለሆነ እንዳይሆን ብለው ያርጉት ነው መሰለኝ። እና ቤቴን እንዴት አያችሁ ማርያም? አልተስተካከለም። አይኑ አውቃለሁ ብቻ አይደል አንድ ሰው ነኝ። አሁን ነው ከእንትን የመጣሁት ከምን ይባላል አምጦልኝ ከካምፓላ እና ብቻዬን ስለሆንኩኝ ትንሽ ስለከበደኝ ነው። አንተ እቺ ተነቃነቀች በኋላ አሰጥማታለሁ። እቺ ደግሞ የእናቴ ስጦታ ነች ማርያምን። ከቤትህ እንዳታወጣት ብላ ነው የሰጠች። ኢቭን እዛው እያለሁ ራሷን ያስተካከለችልኝ አፈር አድርጋ ምናምን ሁሉ ነገር ራሷን ያስተካከለችልኝ እና እቺ ደግሞ በቃ የምትገርም ሰዓት የወደድኳት ሰዓት በቃ ከነበረችው የወደድኳት ከእንትኔም ጋር ይሄዳል ቢያልኳት ሰዓቱ ያት የቴሌቪዥን ጠረጴዛና የሳሎን ጠረጴዛ ስለሚሄድ ለሱ ብዬ ያስተካከልኩት። ባይ ዘ ወይ በኋላ ትንሽ ስናጸዳ ምናምን አሳያችኋለሁ። የሚቀጥለው ቪዲዮ የምሰራው ግን በስነ ስርዓት አስተካክዬ አጸዳድቼ እቃ ሙሉ ፉል አድርጌ የምሰራው ቪዲዮ የሚቀጥለው ማለት ነው እና ነው ማሳያችሁ። አሁን የምግብ ጠረጴዛ ውድ ሆነ ትቼዋለሁ። ቁም ሳጥንም ትንሽ ውድ ሆነ ትቼዋለሁ። እነዚህም ትናንሾቹ አንዳንድ ነገሮችን ትንሽ ውድ ስለሆኑ ለትንሽ ጊዜ ምክንያቱም ከወጪ ትንሽ ላርፍ ስለፈለኩኝ ትቼዋለሁና ትንሽ ከወጪ ስገላገል ወይ ከወጪ ትንሽ እረፍት ሳገኝ እገዛለሁ ብዬ ተስፋ አደርጋለሁ። እና እቺን ትመስላለች ቤታችን። ሌላ ምን ገዛ? ምንም አልገዛንም። ሌላ በቃ ይሄ ደግሞ አሁን ከሚስት ጋር ሆነ ላይክ ብርድ ልብስ ያያችሁት ነው። ያ ይሄ ከሚስት ጋር ሆነ ፊልም ስታይ ምናምን ሳሎን ላይ ሆነ ብርድ ስለሆነ እዚህ ሀገር ደግሞ ይሄ ቤት ደግሞ በእንትን ራሱ ብርድ ነው ማርያም ስለሆነ ከሚስት ጋር ሆነ ፏ ብለህ ፊልም ታያለህ። ይሄን ብርድ ልብስ ለብሰህ ዋይንህን እየጠጣህ ምናምን አበድኩኛ። እና ባይ ዘ ወይ ለሁላችሁም በጣም ነው የማመሰግነው እስካሁን ለነበራችሁ። በኋላ ሲመጡ ስንሰቃቅል ምናምን ትንሽ ቪዲዮ ቀርጻለሁ። ከዛ በኋላ ግን አመስግኜ ይጨርሳለሁ እና ፓርት ላይ እንገናኝ። ኦኬ ባይ። ሰላም፣ እንዴት ናችሁ ወገን? ሰላም ናችሁ ወይ? ዛሬ ደግሞ ሳሎኔን አስተካክየዋለሁ። 70% ጨርሻለሁ። 30% ነው የሚቀረኝና አሳያችኋለሁ። ማርያምን በጣም ነው የሚያምረው። ሰው የእናንተን ደግሞ ሪአክሽን ማየት ፈልጋለሁ። ከ10 ስንት እንደሚገባው ያለ መብራትና ከመብራት ጋር ነው ማሳያችሁ። ከኔ ጋር ቆዩ። ባይ። ሳሎኔን እቺን ትመስላለች ካለ መብራት ጋር ማለት ነው። ይሄ ቢጣል ዕቃ ነው፣ ግን አልጨረስንም። ይሄ እንደነገርኳችሁ ባለፈው ለእኔ በቃ ልዩ ቦታ ያላቸው ፍቶዎች ናቸው እነዚህ 9 ፍቶዎች ማለት ነው። ናችን ትመስላለች ቤቴ። ቴሌቪዥን ገና አላስተካከልኩትም። ትንሽ የሚቀረው ነገሮች አሉ አንዳንድ ነገሮችና እችን ትመስላለች ቤቴ። ሀው ዱ ዩ ቲንክ
ይታያችሁ ታወራለች። ካለ እንትን ደግሞ አሳያችኋለሁ። ከመብራት ጋር ደግሞ እቺ ትመስላለች ትንሽ አፌቴ። ባይ ዘ ወይ ከሁሉም ነገር የወደድኩት ነገር ቢኖር እቺን ሰዓት ነው። በቃ ደስ የምትል ሰዓት አየችት። ገና አልጨረስኩም፣ ግን እቺ ትመስላለች ቤቴ። ይህንን ይመስላል እላችኋለሁ። እንዴት አያችሁት? ከ10 ስንት ይገባዋል? መንገር አለባችሁ ስንት እንደሚገባው። ከዛ በኋላ ደግሞ መጨረሻ ላይ ደግሞ ይሄን ፖስት አድርገዋለሁ። ከዛ ጨርሻለሁ። አሁን ፖስት አድርገዋለሁና የሚቀጥለው ግን ደግሞ የቀሩኝን ከፈጣሪ ካለው ከፈጣሪ ጋር የቀሩኝን ነገሮችን አሟልቼ እስከምጨርስ ድረስ ምንም አይነት ቪዲዮ አልሰራም። ይሄን ቪዲዮ በተቻላችሁ መጠን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጎ ኦኬ። ከዛ ደግሞ ይህንን ቪዲዮ ትንሽ እየቆረጣችሁ ወደ ዩቲዩብ ሰቅላችሁ ትንሽ በቃ የ15 ሰከንድ የ20 ሰከንድ የ30 ሰከንድ በዛ ከተባለ 30 ሰከንድ ዘፈን አድርጋችሁ አስገቡትና አዳሜ ሁሉ እየመጣ ደግሞ ሰብስክራይብ አድርጉ። በዚህ ቪዲዮ ብቻ 20,000 ሰብስክራይብ እንደሚገባ በሙሉ ተስፋ ሙሉ ልቤ ነው የማምነውና በጣም አመሰግናለሁ ከኔ ጋር ለነበራችሁ የአማራ ሰማይ ፋሚሊዎች ትለያላችሁ። በጣም አመሰግናለሁ። ባይ ባይ።